ወለቀድ ዓሊምቱም አለዚነ አዕተደው ሚንኩም ፊሰብቲ ፈቁልና ለሁም ኩኑ ቂረደተን ኻሲኢን ብሎ አላህ ሱብሓነሁ ወተዓላ በቁርአኑ ላይ የገለጻቸው እኒህ አስሓቡ ሰብት ወይም የቅዳሜ ቀን ባለቤት አሳዎችን በማጥመድ ነበር የሚተዳደሩት። ሁል ጊዜ ወደ ወንዝ ወርደው አሳን ያጠምዳሉ። ያጠመዱትን አሳ ለራሳቸውም ለቤተሰቦቻቸውም ይመግባሉ። በአጭሩ ኑሮአቸውን የሚገፉት አሳን በማጥመድ ነበር። ከሰኞ እስከ ጁምዓ ወደ ወንዝ ወርደው ሲያጠምዱ፣ ቅዳሜ ቀን ግን አያጠምዱም ነበር። ምክንያቱም አላህ ሱብሓነሁ ወተዓላ ሐራም አድርጎባቸዋል። ቅዳሜ ቀን ካለፈ በኋላ እሁድን እንደገና ለማጥመድ ወደ ወንዝ ይወርዳሉ። እንደዚህ እያሉ ኑሮአቸውን ይገፋሉ። በዚህ ሁኔታ ላይም እየቀጠሉ ሳለ አላህ ሱብሓነሁ ወተዓላ እነዚህን ሰዎች ሊፈትናቸው ፈለገ። እንደሚታወቀው አሳ የአላህ ፍጥረት ነው። አላህ ሱብሓነሁ ወተዓላ ከሰኞ እስከ ጁምዓ የሚያጠምዱት አሳ አናሳ እንዲሆን አደረገ። ማጥመድ በማይፈቀድላቸው በቅዳሜ ቀን ግን አሳዎቹ እንዲበዙ አደረገ። ሐታ ቅዳሜ አሳዎቹ ከመብዛታቸው የመጣ በእጃቸው መያዝ እስኪመቻቸው ድረስ አሳዎቹ ራሳቸው ወንዝ ዳር ይመጡ ነበር። ነገር ግን አላህ የከለከለበት ቀን ስለሆነ አይወስዱትም ነበር። ከነሱም መካከል አንድ የበኑ እስራኤል ሰው ነበር። ይህም ሰው ከሰኞ እስከ ጁምዓ አሳዎቹ አናሳ ሆነው ቅዳሜ ቀን ይበዛሉ። አላህ ሱብሓነሁ ወተዓላ ቅዳሜን ቀን ሐራም ካደረገብን ለምን ዘዴን አልጠቀምም አለና ጁምዓ ቀን ከዓስር በኋላ ፀሐይ ከመግባቷ በፊት ወጥመዱን ወንዝ ላይ ይለቀዋል። ከዛም ወጥመዱን ሳያነሳው ቅዳሜ ቀንም ሙሉ ወጥመዱ ውሃ ላይ እንዲውል ያደርገዋል። ከዛም እሁድ ጠዋት ላይ ፀሐይ እንደወጣ ወጥመዱን ለማንሳት ያስባል። በራሱ አስተሳሰብ እኔ ያጠመድኩት ቅዳሜን ቀን ሳይሆን ጁምዓን ነው፣ ስለዚህ አላህ አይቆጣኝም ብሎ አሰበ። ይህንንም ሐሳቡን ተግባር ላይ ያውለዋል። ጁምዓ ቀን ከሰዓት ላይ ሰዎች ሳያዩት ወጥመዱን ወንዝ ላይ ይለቀዋል። ቅዳሜን ቀንም ሙሉ እዛው ካሳለፈ በኋላ ወጥመዱ እሁድ ጠዋት ማንም ሳያየው አሳዎቹን ለቅሞ ወደ ቤቱ ይሄዳል። በድብቅ ቅዳሜ ቀን ያጠመዳቸውን አሳ ቤቱ ቁጭ ብሎ ይበላቸዋል። ነገር ግን ሽታው ጎረቤቶቹን ያውዳቸዋል። ይሄ ሰው አሳን ከየት አምጥቶ ነው እንጠይቀው ብለው በማሰብ የቤቱን በር ያንኳኳሉ። ይህም ሰውዬ ያደረገውን ዘዴ ለነሱ ያጫውታቸዋል። ሰዎቹም አላህ ሱብሓነሁ ወተዓላ እንዲህ በማድረጉ ምንም አይነት ቅጣት እንዳልቀጣው ሲያውቁ እነሱም የሱን ተግባርና ዘዴ ለመጠቀም አሰቡ። ሰዎቹም ጁምዓ ከሰዓት